እንግሊዘኛ ትችላለህ? ኧረ አልችልም ወንድሜ። እንግሊዘኛ የሚያወሩ ሰዎች እየሸለምን ነው። ኧረ እችላለሁ። እስቲ ተናገር። this means this means this ይሄው ንግግር ነው እና የእንግሊዝ ያክስቱ ልጅ ነው። badala shawe otin korana borati kanu ኔዘርላንድን ለ14 ዓመታት የመሯት ጠቅላይ ሚኒስትር ማርክ ሩቲ በጥቅምት ወር 2024 ስልጣን ከመልቀቃቸው በፊት አዘውትረው ሳይክል በመጠቀም ይታወቃሉ። በስልጣን ዘመናቸው ወደ ስራ የሚሄዱት እንደማንኛውም የሀገሪቱ ዜጋ ሳይክል እየነዱ ነው። ሀገሪቱ ኔዘርላንድ ሰላሟም የተመሰከረላት ናትና ጠባቂ ቦዲጋርድ አያስፈልጋቸውም። መንገድ ላይ ካገኛቸው የሀገራቸው ዜጋ ጋር እየተጨዋወቱ ማስታወሻ ከሚፈልጉት ጋርም ፎቶ እየተነሱ ወደ ቢሮአቸው ያቀናሉ። የኔዘርላንዳውያንን የሳይክል ፍቅር ዓለም ያወቀው ነው። በአንዳንድ ሀገራት ሳይክል ስፖርት፣ በሌሎች ደግሞ መዝናኛ ሊሆን ይችላል። እዚህ ግን ሳይክል ስፖርትም ሆቢም ሳይሆን መደበኛ የትራንስፖርት አማራጭ ነው። በኔዘርላንድ የሳይክል ቁጥር ከዜጎቿ ቁጥር ይበልጣል። 18 ሚሊዮን ዜጎችና 23 ሚሊዮን ሳይክሎች አሏት። 36 ከመቶ የአገሪቱ ዜጎች ሥራ ለመሄድ የሳይክል ትራንስፖርት ይጠቀማሉ። ሀገራቸውም 35000 ኪሎ ሜትር የሳይክል መንገድና ልክ በአብዛኞቹ ስልጡን ሀገራት የመኪና ፓርኪንግ እንደምናገኘው ሁሉ ዘመናዊ የሳይክል ፓርኪንግ ገንብታ ዜጎቿ ጤናማ የሆነውን የትራንስፖርት አማራጭ እንዲጠቀሙ ታበረታታለች። የሀገሪቱ መልክዓ ምድር ለጥ ያለ መሆኑ ለሳይክል ጋላቢዎች ምቹ ያደርጋታል። የኔዘርላንድ የሳይክል ፍቅር የጨመረው ለጥ ያለ መንገድ ስላላት ግን አይደለም። ነገርየውን የምር የወደዱት እንደ አውሮፓውያን አቆጣጠር ከ1973 ጀምሮ ነው። ያኔ የነዳጅ ዋጋ ንሮ በሀገሪቱ ከፍተኛ ቀውስ ተፈጥሮ ነበር። የነዳጅ ዋጋ በሀገሪቱ ኢኮኖሚ ላይ ያደረሰውን ጫና መቋቋም ያቃተው የኔዘርላንድ መንግስት ዜጎች መኪና በሳምንት አንድ ቀን ብቻ እንዲጠቀሙ አዘዘ። ያ ወቅት የሳይክል ትራንስፖርት ውልደት ሆነ። የሳይክል ሽያጭ ጨመረ። በመኪና ይጨናነቁ የነበሩ ጎዳኖች ክፍት መሆን ጀመሩ። በመኪና የሚደርሰው አደጋ ከወጪው እኩል ሲቀንስ ዳቾች የሳይክል ፍቅራቸውን አጠናክረው ቀጠሉ።